አንዳንድ ሱሰኛ ሰዎች አሉ ከተለያዩ ሴቶች ጋር ነካ ገባ ወጣ ማለት የሚወዱ ማለት ነው። ያማልላሉ፣ ቃል ይገባሉ፣ አለሁልሽ ምናምን ይባባሉና ከዛ ድንገት ጥፍት ይላሉ። በጣም የሰው ቀልብ ይሰብራሉ። ደጋግመን እንዳነሳ ነው በዚህ መድረክ ላይ ጋብቻ ቅዱስ እና ክቡር ነገር ነው። ለመጫወቻ ማድረግ ያለብን ነገር አይመስለኝም። አንዳንድ ጊዜ ደግሞ ሴቶቹም የዚህ አይነት ነገር ከስተው ገጥሞኛል። እንዴት ነው የገጠመ? ሁለት ሰዎች ይጠይቋት፣ አንዱ ጠይቆኛል ብላ አትናገርም። ሁለት ሰዎች ይጠይቋታል አት ዘ ሴም ታይም፣ ወይም ሁለት ሰዎች ሐውለሃ ደንደና እያደረጉ ወይም ያንዣበቡ እንዳለ አውቃለች። ደመነፍሷ ነግሯታል። አወቀች እንጂ በስነ ስርዓት ከዚህም ታወራለች፣ ከዚህም ጋር ታወራለች። ከዛ ትማከራለች፣ ወይም አንስታ ትጥልና ላጥ ብላ ትሄዳለች አንዱ ጋራ። ወይም ከመሄዷ በፊትም በቃ ችግር የለም ሽማግሌ ላክ፣ በዚህ ቀን ሽማግሌ ትልካለ፣ ቤትም ነግሬያቸዋለሁ ምናምን ብላ፣ ግን ፋካልቲዋ ውስጥ እንትን አለ፣ ሩም አለ ለዛኛው ሰው። ወይ ያኛው ሰው ወይ በሆነ ስጦታ ወይም በጓደኞቿ ግፊት ምናምን ዊን ሲያደርጋት የኛውን ሰው ምን ትለዋለች? ምትለው ነገር ስለሌለ ስልክ ዘግታበት ትጠፋለች። እሱ ቤት የተከራየ ቤት እየፈረሸ ሽማግሌ እየመረጠ በቃ የሚቀጥለው ሐሙስ ወይ የሚቀጥለው እሁድ ሽማግሌ ልካለው ብሎ እየደወለ ያለ እልም ምንድነው የሚከሰተው? በጣም ሞራል ሚነካ ሴቶችን ሁላ የሚጠሉ ወንዶች አጋጥመውኛል። በዚህ ምክንያት ወንዶችን አላህ ምናምን ይላሉ። በቃ እና የሰው ልጅ እንደዚህ ጀነራላይዝ ያደርጋል ብዙ ጊዜ አይደል? ይሄ ማጠቃለል የመደምደም ሜንታሊቲ ይዘላው። በተመሳሳይ ሴቶችም እንደዛ አለ። ሹር እንደዛ ነው። ለዚህ በመጀመሪያውኑ በጥንቃቄ እንምረጥ። የምንችለውን ያህል ጊዜ ወስደን እናስብ እንጣለው። ካልሆነ ተረጋግተን ካልወሰን አንናገር ለሰው። በቃ ሄደን አንበጥብጥ። የሰው ህይወት ትንሽ መቆም ጥሩ ነው ብዬ አስባለሁ።